የኔ ቅብጥብጥ ብዬ ኮመንት አደረኩልሽ። አዝኜ ወጣሁ። ማሪ እና ፍላውራ አትሰጠኝ። ጊፍትን ጨረስኩት አይደል? ከትላንትና ወዲያ ዝም ብለህ ሰጠኸኝ። ከዛ አሁን በቃ በዚህ ነው። ወደ ስንት ነው የሰጠሁሽ? $800 ነው። ዝም ብለህ ጨርሰህ አሁን ፍላወርም አጣ። እንትን እኮ ነው በቃ ምንም ያለኝን ነገር ጊፍት የተሰጠሁት ሁሌ መስጠት እወዳለሁ ተመልሼ። የኔ አባት ያንቺ እድል ደግሞ በቃ ላይክ ልብህን እንደሰጠኸኝ ምንድን ነው የገጠሙልሽ? ስማ ማለት ነው አንቺ እንደዚህ እያወራሽ ኦፍኮርስ ያያ የመጪ ተመችቶሻል ማለት ነው። ስታፕ እንደዚህ እንድትሆን አይፈልጉም ፋሚሊዎች። ባይተወይ አዶናይ ስማ ልንገርህ አዶናይ አራዳ እንዲሆን አንፈልግም፣ ቀለም ላስቀባው ምናምን ብዬ ጠየቅኳቸውና አይ አዶናይ እንደዚህ እንደሆነ አንፈልግም ኖ አላሉም። እንዳለ ሰው ያያ ሊያረግህ ነበርና ሊያረግህ ስል ቀለም ምናምን ሊቀባህ አታ ቀለም ሊቀባህ ነበረ እና አልፈልግም እያ አትፈልግም አባት ንገረኝ። ስታር ጌታን በል የኔን ቀለሞች አትወዳቸውም? አላየኋቸውም። ወንድም አለ እንጂ ባለቤት እንደዚህ ፏ እያደረኩ ምልክልን እስኪ እኔ እንዴት እንደሚያደርገኝ ያንቺማ በጣም ጸዴ ነው። እንዴት ነው ዛሬ እራት ብጋብዝህ ምን ታስባለህ? ከነ ባለቤትህ አንድ ቀን እስቲ እንበላለን። ደስ ይለኛል ብንበላ። ከገባህ እኔ ጋብዛለሁ። ያየ እንደዚህ ነው እሱ። በቃ መጋበዝ አይወድ አንተ። እሺ በል እስኪ አንዳንዴ እሺ ጋብዙኝ በል። እሺ እላለሁ። እሺ በል እስኪ። ላይቭ ላይ ነሽ እንዴ? አዎ ላይቭ ላይ ነኝ። ስንት ሰዓት ነው ትገቢያለሽ? ላይቭ ማታ ቤት ከገባሽ በኋላ እንዴ አባት ከአንተ ጋር ነኝ ብያቸው አሁን ማክሴን እያስላጥከው ነው። ቴሉኝ ጀስት ቴሉኝ እኔማ ደስ ይለኛል። አሁን አየሽ በቃ ከነጫማዬ ላድር ነው። አይ ላቭ ዩ ሶ ማች። እንዴት እንደምወድ ታውቃለህ? እኔም እወድሻለሁ። የት ነህ? ሚሊኒየም አዳራሽ። ምን ትሰራለህ እዛ? አይ ምን ሰው ልንቀበል ሄደን ነው። ፀጉር ቤት ነበር ሀያት። እኔ እኮ ሀያት ነው እያልኩ እያወራሁ ነበር ላይቭ ላይ። ሀያት ነበርኩ እኮ ተመለስኩ። ጨርሰህ ተመለስክ? የስነት አሪፍ ጨረስክ አሁን ስራ ምናምን? አክቹዋሊ አሁን እየጨረስኩ ነው ምናምን። እሺ አሁን አንተ ምን ላይ ነው ያለኸው? አረቀሽ በእናታችሁ ወይኔ ተሰቃየን። ምን ላይ ነክ ማለት ምን ላይ ነክ? በቃ አሁን ያለህበት ሁኔታ አሁን ያለሁበት ሁኔታ አይ ቲንክ ትንሽ እየናፈኩሽ ነው። ናፍቆት እየተሰማኝ ነው። ግብር ሀዘን እየተሰማኝ ነው። ሰው አብረን ብንበላ በቃ አምደን ኦልሬዲ ምናምን ጨርሻለሁ። እደውልልሃለሁ የእኔ አባት። ቤት ገብቼ ልብስ መቀየር አለብኝ። I love you so much my baby. Love you too my baby. ወዳለ በጣም Be safe. bye. Bye bye. Ciao.